The Voice of America. ኢትዮጵያን እየገጠሟት ያሉት ፈተናዎች በአስቸኳይ ጊዜ አዋጁ ሊፈቱ እንደማይችሉ የዩናይትድ ስቴትስ ስጋቷን እየገለጠች ነው። በአዲስ አበባ የዩናይትድ ስቴትስ ኤምባሲ ያወጣውን መግለጫ መነሻ በማድረግ ቃል አቀባዩ ኒኮላስ በርነትን ያነጋገረው እስክንድር ፍሬው ተከታዩን ዘገባ ልኳል። የኢትዮጵያ መንግስት የሀገሪቱን ወቅታዊ ቀውስ ለመፍታት ያወጣው የአስቸኳይ ጊዜ አዋጅ ዩናይትድ ስቴትስን አላሳመነም። እናም በበርካታ ጉዳዮች የኢትዮጵያ መንግስት አጋር የሆነችው ዩናይትድ ስቴትስ የአስቸኳይ ጊዜ አዋጁን ተችታለች። አዲስ አበባ የሚገኘው ኤምባሲዋ በሳምንቱ መጨረሻ ባወጣው መግለጫ የዚህን አዋጅ መውጣት በብርቱ እንደሚቃወም አስታውቋል። መሰረታዊ በሆኑት የመሰብሰብና ሀሳብን በነጻነት የመግለጽ መብቶች ላይ ገደብ እንደሚጥል በማስታወስ በስልክ ያነጋገርኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔት ይህንን ያንጸባረቁት ኢትዮጵያን እየገጠሟት ያሉት ፈተናዎች በተሻለ የሚፈቱት በህብረተሰቡ ሙሉ ተሳትፎና በሁሉም የተለያዩ አስተሳሰቦችና አስተያየቶች ነው። ይህ ደግሞ ሰዎች በግልጽና ገንቢ በሆነ ሁኔታ ሐሳባቸውን የሚገልጹበት ምህዳር መኖሩን ይጠይቃል። ያንን በአስቸኳይ ጊዜ አዋጅ ስር ማድረግ አስቸጋሪ ይመስላል። በቅርቡ የተመለከትነውን መሻሻል ማበረታታት እንፈልጋለን። የፖለቲካ ምህዳሩ እንዲሰፋ ለረጅም ጊዜ ስንናገር ቆይተናል። የአስቸኳይ ጊዜ አዋጁ ግን ያንን እንዳያደናቅፍ እንሰጋለን። ዩናይትድ ስቴትስ በዲሞክራሲ በሰብአዊ መብትና በመሰል ጉዳዮች ከኢትዮጵያ መንግስት ጋር ያላት ልዩነት በአብዛኛው የምታነሳው በዝግ ውይይቶች እንደሆነ የሚናገሩ ወገኖች አሉ። የሰሞኑ መግለጫ ግን በአደባባይ ከተገለጹ ጠንከር ያሉ ልዩነቶች የሚደመር ነው። የኤምባሲው ቃል አቀባይ በበኩላቸው አቋማቸውን ይፋ ከማድረግ ወደ ኋላ ብለው እንደማያውቁ ነው የሚናገሩት። When we see something positive, we try to speak about it. When we see something that doesn't seem to be going well or we think is worrisome, አዎንታዊ የሆነ ነገር ስናይ ስለ እርሱ ለመናገር እንሞክራለን። በተገቢው መንገድ የማይሄድና አሳሳቢ የሆነ ነገር ስናይም ያንን በማንሳት እንናገራለን። እናም በእርግጠኛነት በቅርብ ሳምንታት ውስጥ የተወሰኑ አዎንታዊ ለውጦችን እያስተዋልን ነበር። በሺዎች የሚቆጠሩ እስረኞች መለቀቅና ዲሞክራሲያዊ ለውጥ ለማካሄድ ያለን ቁርጠኛነት በተመለከተ የተሰጡ ተጨማሪ መግለጫዎች። የአሁኑ አስቸኳይ ጊዜ አዋጅ ግን አዎንታዊ እርምጃ አይደለም። ያንን መናገር አስፈላጊ እንደሆነም እንገነዘባለን። የኢትዮጵያ መንግስት ግን አዋጁ ወቅታዊውን ችግር ለመፍታት አስፈላጊ መሆኑን አስታውቋል። በሳምንቱ መጨረሻ መግለጫ የሰጡት የመከላከያ ሚኒስትር ሲራጅ ፈጌሳ እንዳሉት አዋጁ የወጣው ችግሮቹን በመደበኛው አካሄድ መፍታት ባለመቻሉ ነው። መንግስት እነኚህ ችግሮች ባለፉት ወራቶች በተለያየ መልክ ለመፍታት ጥረት አድርጓል። አደረጃጀቱን ቀይሮ ወደ አንድ ኮማንድ አምጥቶ እስከ ታች ድረስ ወደ ክልልም ጭምር ተመሳሳይ እቅድ አውጥተን ለመስራት ሙከራዎች አድርገናል። በእነኚህ ሙከራዎች በዋነኛነት የመደበኛ የህግ አግባቦችን ተከትለን ነው እነኛን ስራዎች ስንሰራ የነበረው። በእነኚህ የመደበኛ የህግ አግባቦች ተከትለን በእቅድ በጋራ ተቀናጅተን የምንሰራቸው ስራዎች ለጊዜው ወቅታዊ የሆኑ ለውጦችን ለማሳየት ጥረት ያደረጉ ቢሆንም ይሄ ድርጊት ግን በተደራጀና በተቀናጀ መልኩ እንደገና በተለያየ አግባብ የቀጠለበት ሁኔታ ነው የምናየው። ስለዚህ ይሄን አሁን በመደበኛው የህግ አግባብ በጀመርነው መልክ ይቻላል አይቻልም በሚል ሰፊ ውይይት አካሂደንበታል። በነገራችን ላይ በዚህ ጉዳይ ላይ ገዢ ፓርቲውም ጭምር ውይይት አካሂደዋል። ለ17 ቀን በቆየው የመጀመሪያው ግምገማ ላይ ገምግሞ ለውጡ በ15 ቀን ውስጥ የማይመጣ ከሆነ ወደ አስቸኳይ ጊዜ መግባት አለብን ብሎ በሙሉ ድምጽ ወስኖ ነበር የተለየው። ነገር ግን ከዛ በኋላ በነበሩት ሂደቶችም ጭምር ሂደቱን እንደገና እየገመገም ለውጥም ለማየት ሙከራ አድርገናል። ከመሻሻል ይልቅ ከጊዜ ወደ ጊዜ ሁኔታዎች በተለያየ መልክ የቀያየሩ የቀጠለ መሆኑን ነው ማየት የተቻለው። በአገሪቱ የተከሰተውን ሁከትና የሰው ሕይወት መጥፋት አሳሳቢነት በተመለከተ የመንግስትን ሐሳብ እንደምትጋራ ዩናይትድ ስቴትስ ማስታውቃለች። ልዩነታቸው በመፍትሄ እርምጃው ላይ እንደሆነ ነው ኒኮላስ ባርኔት የሚያብራሩት። Yes, and that's something we've talked about recently as well. You'll recall the ambassador put a message out earlier this week encouraging all Ethiopians to engage constructively. አዎ ያ በቅርቡም የገለጽነው ጉዳይ ነው። በሳምንቱ መጀመሪያ አምባሳደሩ መልእክት ማስተላለፋቸውን ታስታውሳለህ። ሁሉም ኢትዮጵያውያን ገንቢ በሆነ መንገድ እንዲሳተፉ በማበረታታት ንብረት ማውደም፣ በሌሎች ላይ ጥቃት መፈጸም ወይም የሕይወት መጥፋት ሐሳብን ለመግለጥ ተገቢ መንገድ እንዳልሆነም በግልጥ በማስቀመጥ
ኢትዮጵያውያን የተሻለ የወደፊት ሕይወት እንዲኖራቸውም እንደሚያግዝ በመጠቆም ያ አቋማችን ፈጽሞ አልተቀየረም። መንግስት እነዚህ ሁኔታዎች እንደሚያሳስቡት መግለጡን እንረዳለን። ነገር ግን የአስቸኳይ ጊዜ አዋጁ እነዚያን ችግሮች ለመፍታት የተሻለ መንገድ አይደለም። በኢትዮጵያ የቀጠለውን የተቃውሞ እንቅስቃሴ ተከትሎ ከዩናይትድ ስቴትስ ወገን መግለጫ ሲወጣ ግልጽ ልዩነትም ሲንጸባረቅ የመጀመሪያው አይደለም። በተለይም ማይክል ሬይኖር በአምባሳደርነት ከመጡ ጊዜ ጀምሮ አገራቸውና ኤምባሲው በኢትዮጵያ ወቅታዊ ጉዳዮች ላይ ያላቸው አቋም በተለያዩ መንገዶች ተገልጿል። አምባሳደሩ ከጥቂት ወራት በፊት ለአሜሪካ ድምጽ ሲናገሩ ስለ ጸረ ሽብር ሕጉ አተገባበር የሚከተለውን ብለዋል። በሰላማዊና ገንቢ በሆነ መንገድ ራሳቸውን የሚገልጹ ሰዎች አሸባሪዎች እንዳልሆኑ በእጅጉ ይሰማናል እና ጸረ ሽብር ሕጉ ሊመለከታቸው አይገባም። በዚሁ በጸረ ሽብር ሕጉ ምክንያት ስለታሰሩ ታዋቂ የፖለቲካ መሪዎች፣ ጋዜጠኞችና ሌሎች ኢትዮጵያውያን ላቀረብኩላቸው ጥያቄ ምላሽ ሲሰጡም people who are imprisoned or remain in custody for reasons that have more to do with their peaceful expression of their political rights, I think those cases need to be looked at very closely. We do encourage the Ethiopian government, both publicly and privately, to consider the impact of using the anti-terror legislation in ways that may seem more intended to dampen political activity. ይበልጡን ፖለቲካዊ መብቶቻቸውን በመጠቀም ሰላማዊ በሆነ መንገድ ሐሳባቸውን ከመግለጻቸው ጋር በተያያዘ የታሰሩና በስር ላይ የሚገኙ ሰዎችን በተመለከተም የነኚህ ሰዎች ጉዳይ በደንብ መታየት ያለበት ይመስለኛል። የኢትዮጵያ መንግስትም የጸረ ሽብር ሕጉን ፖለቲካዊ እንቅስቃሴን ለማቀዝቀዝ በሚመስል ሁኔታ የመጠቀምን ችግር እንዲያጤነው በይፋም በግልም ግንኙነቶቻችን እናበረታታለን። የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን አስመልክቶ እስካሁን ለዲፕሎማቲክ ማህበረሰቡ ማብራሪያ አልሰጠም። በዚህ ጉዳይ ላይ ገለጻ ለማድረግ የውጭ ጉዳይ ሚኒስቴር ለቅዳሜ ይዞት የነበረው ፕሮግራምም ወደ ነገ ተላልፏል። ባለፈው ሳምንት መጀመሪያ የተጠናቀቀውን የኢትዮጵያ መንግስትና የኦጋዴን ነጻ አውጪ ግንባር ይመለከታል። ዳዊት ግልሙ ነው ከናይሮቢ ያደረሰን። የኢትዮጵያ መንግስትና የኦጋዴን ነጻ አውጪ ግንባር ድርድር ከጀመሩ 24 ዓመት ሆኗቸዋል። በዚህም ለድርድር 40 ጊዜ ቢገናኙም እስካሁን ግን ከስምምነት መድረስ አልቻሉም። በቅርቡ የተደረገው የ3 ቀናት ድርድርም ለሌላ ድርድር ቀጠሮ በመያዝ ተጠናቋል። በ1998 የኦጋዴን ነጻ አውጪ ግንባር ተደራዳሪ በመገደሉ የፊት ለፊት ድርድሩ ቆሞ የነበረ ሲሆን በ2012 በኬንያ መንግስት አደራዳሪነት እንደገና እንዲጀመር ሆኗል። ከአደራዳሪዎቹ አንዱ የሆኑት የኬንያ ጋሪሳ ግዛት ገዢ አቶ አሊ ኮራኔ ከ2012 ወዲህ የኦጋዴን ነጻ አውጪ ግንባርና የኢትዮጵያ መንግስት የአሁኑን ጨምሮ 4 ጊዜ እንደተገናኙ ገልጸው የአሁኑን ድርድር እንዲህ ያስቀምጡታል። What happened now was not full scale talks where all the delegates of each side were there. Instead, አሁን የተካሄደው የሁለቱም ወገኖች ተወካዮች ተሟልተው የተገኙበት ዋናው ድርድር ሳይሆን ከዋናው ድርድር በፊት መከናወን በሚገባቸው ሁኔታዎች ላይ የወገኖቹ ተወካዮች የተመካከሩበት ስብሰባ ነው። ከሁለቱም ወገኖች 4 ሰው ተልቋል። እነርሱ ድርድሩን ያመቻቻሉ። በንግግሩ ወቅት ሁሉም ጉዳዮች ቀርበዋል። የፖለቲካ፣ የጸጥታ፣ ማህበራዊና ምጣኔ ሀብታዊ፣ የሀብት ክፍፍል፣ ሰብአዊ መብቶችና ሰብአዊ ጉዳዮች ሁሉ ናቸው የተነሱት። የኦጋዴን ነጻ አውጪ ግንባር በሳምንቱ ማብቂያ በኬንያ ከሚገኙ የኦጋዴን ማህበረሰብ ጋር እየተደረገ ስላለው ድርድር መክረዋል። በዝግጅቱ ላይ የነበሩት የኦጋዴን ነጻ አውጪ ግንባር ውጭ ግንኙነት ኃላፊ አቶ አብዱራህማን ሜሪን የድርድሩን ሁኔታ እንዲህ ያብራራሉ። Well, this meeting was an exploratory meeting. There was a focus group which came from both sides. ይህ ስብሰባ ሐሳብ ለማብላላት የተደረገ ነው። ከሁለቱም ወገን የተውጣጡ ሰዎች ነበሩ። የኛ ሐሳብ ስለ ወደፊቷ ኢትዮጵያ በአጠቃላይ በተለይ ደግሞ ስለ ኦጋዴን የሰላም ሁኔታ ያለንን ተቃውሞ ለኢትዮጵያ መንግስት ለማሳወቅ ነበር። የኢትዮጵያ መንግስትም በኦጋዴን ስላለው የሰላም ሁኔታ ሐሳቡን ነግሮናል። በጉዳዩ ላይ ሐሳብ ተለዋውጠናል። የኛ ጥያቄዎች ምን እንደሆኑ እነርሱ ያውቃሉ። እኛም እነርሱ ምን እንደሚፈልጉ እናውቃለን። በኮንፈረንሱ ጭብጥ ላይ ቴክኒካዊ ችግር ነበር። ሂደቱ እየቀጠለ ያለ ነው። ምክንያቱም የንግግሮቹም አካል ነው። የኢትዮጵያ ተቃዋሚዎችና ሌሎችም ቡድኖች በሀገር ውስጥ እየተደራደሩ ናቸው። እኛም ከኢትዮጵያ ተቃዋሚዎች ጋር መደራደር እንፈልጋለን። እኛ መነጋገር የምንፈልገው ከኢትዮጵያ መንግስት ጋር ብቻ ሳይሆን በአጠቃላይ ከኢትዮጵያ ሕዝብ ጋርም ነው።
ከትላንት ወዲያ በናይሮቢ የኦጋዴን ተወላጆች ምክክር ሲያደርጉ አንድ ስሙ እንዲገለጽ ያልፈለገ የኦጋዴን ተወላጅ የኦጋዴን ነጻ አውጪ ግንባር ያደረገ ስላለው የሰላም ድርድር የአካባቢው ተወላጆች እንዴት ይመለከቱታል ብዬ ጠይቀው ነበር። ድርድሩ ያው በሰላም ቢያልቅ የሁላችንም ምኞት ነው። ምክንያቱም ብዙ ዓመታት ነው ጦርነቱ እየተካሄደ የነበረው። ስለዚህ ተደራድረው በሰላም ቢጨርሱት መልካም ነው የሚል አስተያየት ነው ያለኝ። ቀጣዩ የሰላም ድርድር በቅርቡ ይካሄዳል ተብሎ ቢነገርም ቀነ ገደብ ግን አልተቆረጠለትም። የኦጋዴን ነጻ አውጪ ግንባር የውጭ ግንኙነት ኃላፊ አቶ አብዱራህማን ሜሪ ለወደፊቱ ንግግር በአዲስ አበባ የሚሆን ነገር ይወስናል ሲሉ መልስ ሰጥተዋል። ስለ ድርድሩ የኢትዮጵያ መንግስት ግን እስካሁን በይፋ የገለጸ ነገር የለም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ